አንዱን አስታወሳችሁኝ። ለሷ ብሎ አላህ ምስክሬ ነው፣ ለሷ ብሎ ቤት አይገባም፣ ስራ ይሰራል። ስንት ሰዓት ይሰራል መሰላችሁ? በቀን 14 ሰዓት ነው የሚሰራው፣ ለሷ ብሎ ማለት ነው። ለሷና ለልጆቹ ብሎ 14 ሰዓት ነው የሚሰራው። ምን ብላ እንደተናገረች ታውቃላችሁ? ትችት ያቀረበችው ለእኔ በቂ ጊዜ አይሰጠኝም። ደሞዙንም ፈልጎ በቂ ጊዜም ፈልጎ እንዴት ይገኛል ታዲያ? አይቻልም እኮ። ወይ ደሞዙን ነው ወይ በቂ ጊዜን ነው፣ ከሁለቱ አንዱን እንትን ማለት ነው። ተግባባን አይደለ? ስለዚህ አሁን ያለው ነገር ምንድን ነው? የተነሳው ነገር ያ ፖይንት ነው። ደግሞ ባል ለሴት ልጅ ባል ልክ የእናት የአባት ቦታ የሚተካ ነው። ኢቭን በሐቅ ደረጃ ከመጣን አንዲት እንስት ካገባች በኋላ የባሏ ሐቅ ከእናት ከአባቷ ሐቅ ይብስባታል፣ ይበልጥባታል ካገባች በኋላ። እና ታዲያ ለባልሽ መጥፎ ሚስት ከሆንሽ ከባድ ነው ታዲያ ጀነት መግባት። አንድ ይሄ ነው። ሌላኛው ደግሞ ሴቶች ብዙ ጊዜ ስሜታዊ ናቸው። አይታችሁ ከሆነ ለኢሞሽን ከወንድ በላይ ሴቶች ይቀርባሉ። ለኢሞሽን ማለት ነው፣ ከወንድ በላይ ሴቶች ይቀርባሉ። ስለዚህ አሁን ነገሮችንም ብዙ ጊዜ ቤተሰቦቻቸው የሆነ ነገር አሁን ለምሳሌ ብዙ ጊዜ ወንዶች ናቸው ደፍረው የሚጋፈጡት ምን የሚሉት ውሳኔ መውሰዱ ላይም ምን ውስጥ መግባቱ ላይም የሆነ መቀየር ያለበት ነገር መቀየሩ ላይም ራስ ላይ መስራቱ ላይም በደንብ የሚለፉት ወንዶቹ ናቸው። ለዚያም ነው ያለው ነገር። ወንዶችን ግን መክረህ አታውቅም። እንመካከራለን፣ አብሽሩ፣ እኛ እንመካከራለን። እኔ የእነሱ ግንባር መሪ ነኝ እና ምን ልላችሁ ፈልጌ ነው፣ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲሱን እዚያው ጋር ጨርሰውታል ለማለት ያክል ነው። ዩክሲርነ ላዕነ ወየክፉርነ ልዓሺረ ብለዋል። ሴቶች እርግማንን ስለሚያበዙ ነው፣ ውለታንም ደግሞ ቶሎ ስለሚረሱ ነው። እዚህ ያለ ነው ያላገባንን፣ አብሽሩ፣ አግቡ፣ ምንም አትሆኑም። አላህ ይረዳችኋል ኢንሻአላህ ትላለህ። እንደዚያ ከሆነ አናገባም ብቻ እንደምትቀረው አባቴ እዚህ አናገባም የሚሉት ሁላ አዘጋጅተው ነው እንዲህ የሚሉት። እንትነዋ በላ ወንዶች ግን መክረህ አታውቅም። እንመካከራለን ብያቸዋለሁ። በር ዘግተን ነው እኛ የምንመካከር። እናንተ ላይ ሲሆን ነው እኔም በረታው እንጂ ኒካህ በሴት ቢሆን 3 ነበር የሚሆነው። ተው እስቲ። በነገራችን ላይ